የአባት የጸሎት መልስ የገጠሯን ሴት እንደው የምታስንቅ ልክ የምትፈልጋት በዚህ ምድር እንደው አምሳያ የሌላት በእናቱ አምሳያ የተፈጠረች ውብ ሴት ተገኝታላለች። ገለፍጫለሽ ጥርስሽ ይርገፍ አቦ። ስሜቷና ፍላጎቷን ተከትላ የምትኖር እኮ ሴት የለኝ። ባሏ እንዳለ ኋላ ኋላ ተከትላ እሱ ካልበላ ጾሟን የምታድር እኮ ያለ። ይሄ ጥርስሽ የሚያኝከው ሲያጣ የሚያመነጅገው ሲያጣ ያኔ እኔ ደግሞ መኒ እያልኩ ስለምን ያኔ እንገናኝ። እንዴት ነው በአንድ ጫካ ሁለት አንበሳ ይኖራል ወይ ብዬ ነው። ከሰላሳ ከሰባ ድንኳን ሻሸን ወዳለው መጠምጠሚያዬን ሻሸን ወዳለው መጠምጠሚያዬን ስንቻውና መራን አስመተናል። አረጓ የታለች ጓዴ ከጅሯታል ልኝና አረጓ ወታለ ጓዴ ከጅሯታል አረጓ ወታለ ጓዴ ከጅሯታል እንዴት ነው ወገው ማለት ተፈታተን ወጣ አትጃላልኩም ከደፍተራ ደጅ ያቺ ተፈሷ ተጣላይ ነው አቅሊማን ያላችኋት ወዴት አለኝ? ወረቶኝ ወንድም የባክ እኛ ደና ሰው ነኝ ብለን ይዘናት ሄደን ተማ ሆኖ ጋር ታጣላ አላልኩህም? ተይ ዘመንም አይደለችም ናመቻለ ችምበል ፈልግ ያሳየ ና ተከተለ ያላ እውነትም አቅሌማ ምን አልከኝ ጓደኛዬ? ውብ ነች። የማላውቀው ሔዋኔን እያየሁ መሰለኝ። ሞች መልካም አይተወደድካት ልበ ፈቀዳት ሌላው ለኔቶ ምን ልታረግ? የቀው ጀግና ወዶሻልና ማቄጥ ጨርቄጥ ሳቲ ጀንበረ ማጽቀጽቋ በፊት የቱ ግቢ ስትመጪ ወዶሻልና የወደድሽው ነው ይላታል። ደሱም አይሆንም ወደሻልና ወደጁም አይሆንም። እጅና እግሯን አሳስሬ በፍቅር ጠብ አረጋታለሁ። ተማርኮ ሳይሆን ማርኮ አገባስ ብላታለሁ። የምርህ ነው? ይልሙትልህ ወድጃታለሁ። ደግሞ ከሷ ሲመጣ ደስ ይለኛል። የአሸናፊነት ስሜቱ ደስ ይላል። ደግሞም የቃየል መከፋት ምክንያቱ ቆንጆዋና ውባ ኑር ናት። ማለትማ ስትሃል ደግሞም በራሷ አቋም ያላት ሴት ልቤን ታቀልጧልኝ ነው የምልህ። አሁን በእናና ናማሳታይ አቤ ወዴት ነው? ከከተማ የመጣ ባለስልጣን አለ ና ተብዬ ሊሄድ ነው። ኧረ ተው አቤ፣ ምንድነው እንደዚህ ና ሲሉ እየተነሳ የምትሮጥ? ውሃ እንዴት ነው ሽቅብ የሚፈስ በድጋሚ? እሷስ ብትሆን አንተን የሚያክል የእድሜ ባለጠጋ ኑ ከምትል ምን አለበት ራሷ ብትመጣ? ሴት ናት እንዴ? ምን ነው እንዲያውም እየፈጠንክ ሂደት ትለኝም። ሁለት እኩዮችን ያላገቡ እኩዮችን አስቀምጬ ብቀመጥ ነው ሊገርምህ የሚገባው ልጄ። እሺ ቀስ በላብኝ። እችን ተምራ ያላወቀችን ግን ከኔ ጋር እንዳታስባት አቢ ነግሬሃለሁ። ኧረ ቀስ በላብኝ። አሁን ለሷ ነው እንደዚህ የምትንከወከው? እኔ እንዶ ገብርዬ አይደለም ባልሰራላት። ቆይ ልክ ልኳን ነው የምነግራት። አብይ ቆይ ጠብቀኝማ፣ ልብሴን ልቀይር ልከተልህ። ሰውደቤን አቅሌማን ላሉ ሰዎቹ የተሰራሽበት ምንድነው ቀለሙ?
አንቺን አለኝ ሰው ላጣሙ ጭናት አቅሌማን የሴቶች ኮንሲል በሰልፍ ያስቀመጧት ባንዲራ ብትመስል ባንዲራ ብትመስል ታናሽና ታላቅና ትወልድና ታናሽና አግኝቶ ታላቁ ያጣና ያታላቅ ወንድሙ ያታናሽ ወንድሙን እባክህ እናቴ ልጅ እባክህ አጋዶኝ ብሎ ይለውና ያታናሽ ወንድሙ የከተማ ሰው አንድ ፊቱ ነው አይናውጣው ነው። ለነገሩ እንኳን ይቺ እኛ ራሳችን በገዛ ፍቃዳችን ይሾምናቸው እዚህ ድረስ መምጣት ሲገባቸው እኛ እዛ ሄደን እንኳን መች ይቀበሉናል። ያው እንደው ልብ ብለህ አይደል ልጅህን እንዲች ብለህ እንዳታስተምር ኋላ ይጠፋብሃል። ልጅ እንደዚች አይናውጣ ከሆነች ባጠፋ ይቅር በሉኝ። ቆይ እኔ ግን ምን አድርጌያችሁ ነው እንደዚህ ኃጢአት የምታበዙት? ምን አይነት ሰው ነህ ግን አንተ? ወይ እግዚኦ ማለት ነው ክርስቶስ እግዚኦ ማለት እንደው በጠበል የማይለቅ አመል። አሁን ልጅ ነው ምን አድርጋው እንደዚህ የምትዘለዝላት? አዋ ይኸውልህ ወንድሜ ችግሮቻችንን እንደዚህ ፊት ለፊት ካልተነጋገርን ጥፋተኛ ስፔስ በኩል ይማራል። በዛ ላይ ለይቅርታም እኮ አይመችም። እንደው እናት ይሄ አንደኛው ደፍኖበታል። ታዩ ነገሩ እኮ አንቺም ብትሆኚ ጋሽ ወፍ ነኝ የሚያም ለሰማይ ለምድር የከበዱ ሰውዬ እማናግሮት አለኝ ብትይ ጊዜ ያስተዛዝበው ያንቺን ትንሽነት የእሳቸውን ደግሞ ትልቅነት አይቶ ትፍረጅበት ይላል። እንዴት ነው የሚያደርገው? ኧረ የሰው ነገር ስራው አላማረኝም። ምን የሚሉ ጓደኛ ነህ? እንደው ለአንድ ቀን እንኳን ብትሞት ምን ችግር አለ? እሱማ ችግር የለውም። መቻል ግን አታብዘው እንጂ ምታኝ። ዳኝ አንተ ዳኝ ጓዴ ተይ በላይ እያትም አላልቀው። በቃ እሱማ ጥሩ ነው። አሁን አሳቻና ሰዓት ጠብቀን ክው ስትል እፍን ታረጋታለህ። እኔ ደግሞ አይነ ስብህም ብዬ አብዬ እዚህ ሳይደርሱ እሳቸው ጋር ላደርስሽ ብዬ አይኔ ላይ አክርምና እላመዳታለሁ። ከዛ በኋላ ከጥርፊያ ወደ ዝልቃ ቀይሯለሁ ነው የምልህ። ብል ተነሳው
አይ አብይ እንደው ዝም ብለህ ነው። ኧረ ምን ጉድ ነው ገብርዬ? ንሳማ ልጄ ድረስላት። ኧረ በስመ አብ! እናንተው ምንም አላረኩሽም፣ አልነካሁሽም። የኔ ልጅ የልብ አድርስ። ገደልኩ፣ ተበላሸ። ማንም ወንክ ማን እናት ወዱ ስትገባ አታመልጠኝ። ቱ እች ምራቅ ሳትደርቅ የገባህበት ገብቻ አጠፋለሁ። የኔ አንበሳ ኧረ ጉድ! አይዞሽ እናቴ ተነሽ በይ በይ፣ አይዞሽ። የታለ ጫማሽ? ነይ በይ፣ አይዞሽ። ወይ ጉድ! ወይ ጉድ! ወይ ጉድ! ወይ ጉድ! አይዞሽ እናቴ አይዞሽ። አይዞሽ። ፍርሃቱ ገና እያንቀጠቀጣት እኮ ነው። አይዞሽ አይዞሽ። መቻሌ አይ ወይኔ ሚስቴስ ጉድ ሆንኩኝ። መቻሌ እንደወጣው ቀረው። ምንድን ነው የምትወረው አንተው? አለቀልኝ እያልኩ እኮ ነው። ይኸውልህ ለአንተ ላመጣት ቀብስ አደረጋት። ገብርዬ ከየት መጣ ሳይባል እንደ አንበሳ እየገሰገሰ ፊት የደቅን አላ። በኋላማ ነፍስ ውጭ ነፍስ ግቢ ነው። አዋሌ ምን ሲል ሰማሁት መሰለ? ቶ አለ ጅምራቅ ሳትደርቅ አገባህበት ገብቻ አለቅም አለኝ ገብርዬ። ወይኔ ቆይ ዛሬ አንተ መሆንክን አውቋል? እኔ በምን አውቄ? እኔ አልጠየቁት። ዋ ገብርዬ ይጠየቃል እንዴ? ዋ ወዴት ነው? አንተ ተደብቀህ ቆይ፣ እኔ ቤት ያለውን ጉዳይ አጣርቼ ልምጣ። ስጨርሰህ እዛው እንገናኝ ይሻላል። ተደብቀህ አቢ ናማ ምን ነህ ልጄ? አቢ ምን እያረክ ነው? ምን ነው ልጄ? ምን አረኩ? እንዴት ነው የምዬ ጠረን ያረፈበትን ቀሚስ ለሌላ ሰው የምታለብስ? ልክም አላረክ። እንዲያው ልጄ አይኗን ትክ ብለህ አይተዋል? አቢ ለምንድን ነው አይኗን ማይ? እኔም እሱን ነው ያልኩት። እሱን ነው ያልኩት ልጄ። ቆይ ወዴት ነው አቢ? ቀዬን ሲያዋርድ ሀገሬን ሲያዋርድ ዝም ብዬ እቀመጣለሁ? እኔም እሄዳለሁ። ያንን መናጢ ልክ አስገባዋል። ተው እንጂ አቢ፣ ምን ማለት ነው ይሄ?
ለማንም ሽንታም ሴት ላይና እንግዳ ላይ እጁን ለሚያነሳ ከእንስሳ ላነሰ እንስሳ እኔ አነሽ እኔው በቀዋለሁ። አብይ ምን ሆናችኋል አባትና ልጅ? ጎሽ መቻሌ እንኳን መጣ። አንተ እንግዳይን ትጠብቃለህ። እኔና ወንድምህ ያንን ከይሲ የገባበት ገብተን ልክ እናሳየዋለን። እሺ አንተው እሺ አንተው ራ ቄው ላይ እንግዳን የሚተናኮል ወሸላ ሸለፈታም ገብቷል ስትባል እቤት ቁጭ በል። እሺ ዋ ወንድነትስ ክብርስ ነገስ አንተው ከነገ ጋር ደግሞ ምን አገናኘ? ዛሬን ሲያማ ለእኔ ብለህ ስማ አላብኝ። እንግዳን ዛሬ ሲተናኮሉት ዝም ካልክ ነገ ደግሞ ላንተ አይመለስም። አዎ ተው አይደለም በዱላም አይመለስም። እንዲህ አይነቱ አየህ ባለህበት ቦታ ሆነ እንግዳን ተተናኮለ ስትባል ደም ሊሞቅ ልንተከተክ ነው የሚገባው። አይ ወንድሜ እንደው ዝም ብለህ ልፋ ቢልህ እኮ ነው። አሁን ቆይ ቱፍ ብለህ የገባህበት ገብቼ አጠፋሃለሁ ብለኸው እንዴት ነው አውላላ ሜዳ ላይ ቁጭ ብሎ የሚጠብቀህ? እዲያ እኔም ሰው ነህ ብዬ ለአንተ መንገሬ ማትረባ ሂድና ገብርዬ ዛተብህ ብለህ ለፍ። ይህንን ከርፋፋ እንቅፋት እንኳን ቢመታው ልጄ እንደምታቃባብኛለህ። የፈጣሪ አለ አብዬ አንተው ነግረኸው ኖሯል። እንግዲያ ስንቱን አሰብኩት አቡ። አበይ እስከ መቼ ወለምታይን ስታቃና ትውላለህ? እስክታገባ ከዛ የሚስትህ ዕዳ ትሆናለህ። አይዞህ አበይ አሁንም አስደስታለሁ። ትንሽ ታገስ ብቻ። ወዴት ነው? ኧረ አበይ ደሜ እየሞቀ ነው። ደመንማኛው ደመንማኛው ያበላንተ ስጡኝ ምን ሽሬን ጫካ ልገባ ነው። አስታጥቁኝ ዝናሬን ጫካ ልገባ ነው። ገብርዬን ነካ መጨረሻ ሞት ነው። ደመንማኛው 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 ማን ደፋር ቢሆን ነው ወንድሜን አስቀይሞ እንግዳ የተተናኮለ? አበይ እሱን ያርገኝ። ወንድም ማለት እንዲህ ነው። አየህ አብይ አሁን የእናቴ ልጅ ተጎኔ ካለ እናቱ ወደ ውስጡ እንኳን ቢገባ ያለ ገብርዬ ደግሞ አንድ ነገር ከያዝክ ችክ ትላለህ። አሁን ቅድም ነገርህ አይደለም እንዴ ገብርዬ መጣሁብህ ብሎ ዝቶበት የትኛው ወንድ ነው ልጄ ፊት የሚቆም? አይደለም እንዲያ ብለው ነግረውት እንደው ሚስትህን ሊድሯት ነው ቢሉት እንኳን አይወጣ። ምን ሆነህ ነው? እና አብዬ ዝም ብለህ ቤት ውስጥ ተቀመጥ ነው የምትለኝ? እንዲያ ነው። አሁን ዛሬ ዝም ካልን ሀገር ይደፈራል። ግድ የለም ገብርዬ እሱ ሄዶ አጣርቶ ይምጣና ከዛ በኋላ ሄደን ሁለታችን ልክ እናሳየዋለን። አሁን ዝም ብለን እዚሁ ምሳ ጠብቃል። መቻል አበይ አየኋት፣ ወደድኳት። አስጠልፌ ላድናትና ጀግኗ ልሆን ነበር። እዲያ ጀግነ ሞታል። ያንን ከርፋፋ ሰው ልከህ ነው የምትጀግን? አበይ እናንተ ባልደርሱ እኮ ታሪኩ ሌላ ነበረ። ይህኔ ለሰርግ ጉድ ጉድ ትሉ ነበር። የለም አሁን መጃጃልህን ተውና ይልቅ ያ ከርፋፋ ማን ነው ዳኘው? የለም እሱ አይሆንም። እሱ አንዴ በጥፊ ሲያቀልጡት ያልበላውን ነው የሚለፈልፍ። ያ ማን ነው አምጣልኝ በሴት ሁሌ የሚታማው አቻሜ? እሱን ሄደህ ፈልገህ ነገር ፈልገህ ተደባደቡ። እሺ ሁለተኛ ከሴት ድርሽ እንዳትል ብለህ አስፈራ ነው። እሺ አበይ፣ እሺ አበይ፣ በቃ በል። ይኸው ደግሞ ሄደህ ተማታሉ። ይልቅ መመታትህ የወንድምህን ልብ ያቀልጥልሃል ልጅ። እሺ አበይ፣ እንደው አንተ ባትኖርልኝ እኮ ምን ይውጤ ነበር አበይ።
በልቻ እኔስ እንደው የዛች እናትህ አደራ ሆኖብኝ ነው። አንተስ እንደው ምንም መረብ ያለ አይ ምፈልግ አመመሽ እንዴ? ማን አቢ? እቺ ላይ ስትወርቅ ሳይገረጭራት አይቀርም። መምሬ ልጥራ ወይንስ በቀበርቾ እንሞክራለን? ወንድ ከራሴ ልጅ ነው አታታለኝ። ግድ የለህም። እስቲ አንተ ገለል በልላት፣ እኔ ልያት። ካልሆነ እንዳልከው በጢስ እንሞክረዋለን። በደንብ ምታ እንጂ ምን ይልፍስፍስ። እንደው መልሶ የማይመታህን መምታት እንደው እንዴት ደስ ይላል። አንተ ምን አልካ? አየህ፣ የማይመልስ የመሰለ ሁሉ የተነሳለት ማጥፊያው ያጥራል። አሁን እንዴት ነው? ምንም አልጎደለ። ህጥም ማሳሌ የተነሳ መስላል። በቃ አሁን ለእኔም ድፍረት እንዲሆነኝ ለወሬም እንዲመች አፌን መረር ላርጋት። እንደሆነም የተኛው ወንድነቴ ሻሸን ሻሸን እያለ ነው እማምላክ። እሺ አብዬ፣ ቆይ ይሄ ሰውዬ ሊያሳብደኝ ነው እንዴ? እኔ የምለው ልጄ እንደው ከገብርዬ ጋር ከዚህ ቀደም ትውውቃላችሁ? እንደዚህ አይነት በራሱ ሐሳብ ከተዘጋ ሰው ጋር ከዚህ በፊት ባለመታወቄ በጣም እድለኛ ነኝ። ቆይ ግን ማን ነው የሚለው? ገብርዬ ማለት ልጄ ይቺ ሀገር ማለት ነው። ዕውቀቱ፣ ትህትናው፣ ብልሃቱ ልጄን የትም ቢሄድ ያሳድረዋል። እሱን ግን የተጠቀመበት የለም። አየሽ፣ ከዚህ ቀደም ብታምኝም ባታምኝም ውጪ እንውሰድህ ቢሉት አገሬን ለማን ጥዬ ነው አለ። እሱን የተጠቀመበት የለም። ሀገሩ አልነቃ ብላ ተኝታለች። እሱ ግን በጥጋብ ልቧ ላይ ቆሞ ሀገር ቤት በኩል ትንቃ ሲለው ሲሻው እግርሽን ካላጠኩሽ ብሎ በእንክብካቤ ይንከባከበኛል። ወዲያ ደግሞ ጥርስሽ ይርገፍ ብሎ ጥሎኝ ሄደ እኮ። ገብርዬ እንዲህ አለሽ? አዎ። ጥሩ ነው። ምን ነው ገብርዬ እንዲህ አለሽ? ውስጥሽ ሰው አይቷል ማለት ነው። የምን ሰው? አይ ጥሩ ነሽ ማለት ነው። ታዲያ እኔ ጥሩ ኮንኩኝ ለምን እሱ መጥፎ ይሆንብኛል? ገብርዬ መጥፎ ሆኖ አያውቅም። ብታምኝም ባታምኝም ሲወለድ እንኳን እናቱን በምጥ አላስጨንቅም። በዚህ በቄው በአጠቃላይ እሱን የሚጠላ ሰው የለም። አይደለም ሰው ውሻ እንኳን በገብርዬ ላይ አይጮህበትም። በይ ልጄ ተነሽ፣ ውስጥ እንግባና አረፍ በይ። በይ ተነሽ። ምን ነው ጸጥ አሉ? እቺ ልጅ እኮ እኔ ንክ ነው የምትመስለኝ። ቀውስ ናት። አብይን የሆነ ነገር አድርጋው ይሁን እንዴ? አይ አብዬ ለነገሩ ጸሎቱን አይረሳም። ጸሎቱን ሳይጀምር አንድ ነገር አድርጋው ቢሆንስ?